አሁን ላይ እኛን ታይም ቀድሞን ስላለ ነው እንደዚህ ቀጥ ብለን እየኖርን ያለነው ማለት ነው ወደፊት ብቻ። ነገር ግን እኛ ከታይም እኩል መሄድ እንችላለን። ታይምን መቅደም፣ ማዘግየት፣ ወደኋላ ማስኬድ፣ ማቆምም እንችላለን። ስለዚህ እንደዚህ ነው። አንድ አካል ካለበት የመሬት አቀማመጥ በጣም ከፍ ወዳለ ቦታ በሄደ ቁጥር የታይሙ ፍጥነት እየተንቀራፈፈ ይሄዳል ለዛ ሰውዬ። ምድር ላይ ላሉት ደግሞ እየፈጠነ ይሄዳል። ማለትም እኛ በምንሄድበት እሱ ባለበት እኛን ሲያይ እኛ እየፈጠንን ነው በጣም። እሱ ግን እየተንቀራፈፈ ይሄዳል ማለት ነው። እኛ የሚታየን እሱ እየተንቀራፈፈ እንደሆነ ነው። 5 አመቱ እያለ የሆነ ህፃን ልጅ ብትልኩ እኛም 5 ብንሆን ምድር ላይ እሱ ወደ ሰማይ ለጋላክሲ ጋር ለአንድ 4 አመት ቢቆይ እኛ 5 አመት የነበርነው 15 ስንሆን ማለትም አሁን 10 ስንሆን እዛ ላይ የነበረው ግን እዛው 5 አመቱ እንዳለ ነው የሚቀረው ማለት ነው። ስለዚህ ምን ያሳያል? ታይምን እኛ ለመቅደም ከመሬት ስበት መላቀቅ አለብን ማለት ነው። የመሬት ስበት የኛን ጊዜ ይወስነዋል። እኛ አሁን በግራቪቲ እና በታይም ጥገኛ ስለሆንን ነው እንዲህ ያልነው። አንድን አካል በጣም ወደ ስምጥ ግራቪቲ ወዳለበት በወሰዳችሁት ቁጥር እሱ ለኛ በጣም እየፈጠነ ይሄዳል፣ ይታየናል። እኛ 5 አመት እያለን አንዱን ህፃን ልጅ ወደ 5 አመት እያለ ወደ ግራቪቲ በጣም ወደ ስምጥ ሸለቆ ወይም ግራቪቲ ስበት ወዳለበት በጣም ብትልኩት እሱ ለኛ እየፈጠነብን ነው የሚሄደው። እኛ 5 አመት ሆነን ከ5 አመት በኋላ ስንገናኝ ከሱ ጋር እኛ 10 አመት ሆነን ስናገኘው እሱ ግን ስንት ይሆናል? በእጥፍ ይወሰናል ማለት ነው። 20 ወይም 25 ሆኖ እናገኘዋለን ማለት ነው አመቱ። ስለዚህ እኛ ያለንበት ኮንስታንት ሰዓቱ ወይም ኖርማል ነን አሁን በምናውቀው ግንዛቤ ማለት ነው። የኛ ኖርማል ታይም ወይም እኛ ነን ኖርማሎቹ ለዚህ ዓለም ትክክለኛው ቋሚ ኒውትራሎቹ በቃ ኖርማል የምንሄደው በታይም እኩል በኖርማል ፍጥነት የምንሄደው ፍጥረት ወይም አካላት ምድር ላይ ያለነው ነን ማለት ነው። ቁሱንም አካላቶቹ ማለት ነው አጠቃላይ። ስለዚህ ታይም እኛን እንዳይገድበን ለማድረግ ወይም ታይምን ለመቅደም ወይም ታይም እኩል ለመሆን ወይም ታይምን ለማዘግየት ከግራቪቲ እንቅስቃሴ ማድረግ አለብን ማለት ነው። ከግራቪቲ በራቅን ቁጥር እኛ እየዘገየን እንሄዳለን። ስታክ ፍሪዝ እናደርጋለን። በቃ አንድ ቦታ ላይ የምንቀረው እድሜያችን የመሄድ እድሉ በጣም ዝቅተኛ ነው። እኛ እዛ ቶሎ ደርሰናል። እዛው ስንቀር እዛ ታች ምድር ላይ ያሉ ሰዎች እኛን ሲያዩ በጣም እየተንቀራፈፍን ቀጥ እንዳልን በቃ በጣም ብዙ አመት እኛ እያሳለፍን ነው። እዛ ግን ለኛ የሚታወቀን በጣም ትንሽ አመት በሰዓታት ነው። በጣም ፍሪዝ አድርገን እየተንቀራፈፍን ቀስ ዝግ እያልን ምንድነው በጣም እየተንቀራፈፍን ነው እየሄድን ያለነው እዛ ማለት ነው። እዛ ላይ የሚታይ ብንሆን ማለት ከዓለም ላይ እኛ ራሳችን ስናየው። ነገር ግን ዓለም ላይ ያሉ ሰዎች በጣም እየፈጠኑ እየሄድን ነው። በጣም እየኖርን ነው ከላይ ሆኖ ወደ ታች ለመሄድ ማለት ነው። እኛ ግን አሁን ላይ ኖርማል ነው እየኖርን ያለነው። ግን በምልከታ ይለያያል። ምልከታዎቹ ደግሞ ሲመጡ ይለያያሉ ማለት ነው። እድሜና ጊዜን ያለያዩዋቸዋል። ስለዚህ የእናንተን ወደፊት ለማየት በመጀመሪያ ይሄ ወደ ዳይሜንሽን የሚባል አካል መግባት አለባችሁ። የፎር ዳይሜንሽንን ሀሳብ እና ወደ ፎር ዳይሜንሽን ስትገቡ ራሳችሁን ከራሳችሁ መነጠልና ራሳችሁን ማየት ትችላላችሁ። ወይም ደግሞ ቀድማችሁ ነገሮችን ማወቅ ትችላላችሁ። በቃ ግን ይሄኛው በማተሩ ወይም በሪያሊቲው ቁም ነገር ስንሄድ በሁለት አይነት ነገር ይከፈላሉ አሁን ያለንባቸው ነገሮች ማለት ነው። አንደኛው በፎር ዳይሜንሽን እኛን እንደ ጋለሪ መምረጥ የኛን ህይወት ቀድመን ማወቅ ማየት ግን የተደረገን ነገር ነው የምናየው።
አያችሁ የተደረገን ነገር ማወቅ እና ነገሮችን ቀድሞ ማድረግ ነገሮች ቀድሞ የሚደረጉትን ነገሮች ማየት ቀድሞ ገና ሊደረጉ ያሉትን ነገሮች ቀድሞ ማየት ይቻላል ያልኩት። ስለዚህ አንደኛው በዳይሜንሽን ደረጃ ነው። ታይምን ቀድመን የተደረገን ነገር ውስጥ ልክ እንዴት ነው ውሃ በሚፈስበት አካል ውስጥ እንዴት ነው ስትጓዙ በቃ ኦልሬዲ ያ መስመር ተዘርግቷል አይደለም እናንተ ወደፊት ነው ወደኋላ መንቀሳቀስ እንዲከታጠፈ ምን ይሆናል ይሰበራል ወይም ህጉን ጣሳችሁት ለምን ዝግ ሆኖ የተፈጠረው ሊሰበር አይችልም ከተሰበረ የእናንተ ህይወት ይቋረጣል አትኖሩም አይቻልም ማለት ነው ኢምፒቲ ይሆናል ይህ አረዳድ አሁን ላይ እኛ ስሪዲ ባለንበት አንረዳውም ሌላ አይነት ህይወት ወይም ሌላ አይነት አገነዛዘብ ስላለ ማለት ቀጥተኛ የሆነ ኖርማል ስስ ለስላሳ የሆነ አስተሳሰብ ስላለ ማለት ነገር ግን አሁን ምን እያልኳችሁ ነው ፎር ዳይሜንሽን ይህንን ሁለት አይነት ነው ያለው ታይምን እኛ መቆጣጠር የምንችለው በሁለት አይነት መንገድ ነው አንዱ እኛ ያደረግነውን የተደረገውን ነገር እንደ ፊልም ማየት ወደፊትና ወደኋላ እየሄድን እንችላለን አንዱ ደግሞ ታይምን በሪያሊቲው ከዚህ እኛ አሁን በሪያሊቲው አሁን በምንሄድበት እያለን 1-2 ሰከንድ እያለ አሁን እንዲህ እያለን ማለት ነው እኛ ምንም ወደፊት ወደኋላ ሳንል እንዲሁ እያለን ግን ነገሮቹ ከኛ ይቀድሙናል ወይም እኛ ደግሞ ከኛ ይመለሳሉ ወደኋላ እዛ ላይ እኛ ነን የምንቀድማቸው አይደለ እኛ ያደረግነውን ህይወት ወደፊት ቀድመን ወይም ወደኋላ ሄደን ነው የምናየው ነገር ግን እዚህ ላይ ደግሞ ጊዜዎች ወይም ነገሮች እኛ ቀድመናቸው ያየናቸው ነገሮች እነሱ ይቀድሙናል ወይም ደግሞ እኛ እንቀድማቸዋለን እዚህ ጋር እኛ እንቀድማቸዋለን ወይ እኛ ወደኋላ እንመለሳለን ነገሮቹ ቀጥ ብለው የሚሄዱት እኛ ነን እየተሸወረለክን ወደፊት ወደኋላ እያለን የዘረረገው እንደ ጋለር እየመረጠ የምናየው እዚህ ላይ ግን እኛ እንዳለን ሆነን አሁን ላይ እንዲህ እንዳለን አካላችን ሳያድግ ወይም ሳይገዝፍ ወይም ወደ ህፃንነት ሳይሄድ ወይም ሳናረጅ ጊዜዎቹ ነገሮቹ ይቀድሙናል ከኛ እዚህ ጋር አንድ ሰው አጠገቤ ቢኖር እሱ ሰውዬ ያረጃል ማለት ነው ቀድሞኝ ሲሄድ እኔ እንዳለው ሆኛለሁ ማለት ነው ስለዚህ እኛ ባለንበት ሆነን ኖርማል እየኖርን ለኛ አንድ ቀን ለምሳሌ ለነሱ አመታቸው ሊሆን ይችላል ቀድሞን ነገሮቹ ይሄዳሉ ይመለሳሉ አሁን እዚህ ጋር አንድ ሰው ቢኖር እንዳልኳችሁ ቀድሞኝ ይሄዳል ያረጃል ወይም ወደ ህፃንነቱ ይመለሳል እኔ እያየሁት እንደዚህ ማለት ነው ኖርማል ግን የአንድ ሰውን ብቻ አይደለም የሚወክለው አጠቃላይ ያለውን ነገር ነው ሁሉም ነገር ነው የሚቀድማችሁ እናንተ ማየት ነው ወይም ደግሞ ሁሉም ወደ ኋላ ይመለሳል የእናንተ ማንነት ግን እዚሁ ነው የእናንተ ማንነት አይቀየርም በቃ አሁን እንደምትገነዘቡት ናችሁ እናንተ እዚህ እንዳላችሁት ማለት ስለዚህ የዚህኛው ፎር ዳይሜንሽን እናንተ ነው የምትመርጡለት የእናንተ ህይወት ውስጥ የተደረገውን ቀድማችሁ ማድረግ ወይም መመለስ ትችላላችሁ ወይም ማስፋት ትችላላችሁ የሰው ህይወት ውስጥ መግባት ቀጥታ ማድረግ ነገሮችን ቶሎ ሄዶ ማድረግ በቃ ያሰባችሁበት ቦታ ሁሉ በአንድ መሄድና ማድረግም ይቻላል በዚህኛው ግን ከእናንተ ስትወጡ ነው ይሄን ማድረግ የሚቻለው ከእናንተ ማዕከል ስትወጡ የእናንተ ህይወት ቀጥ ብሎ ነው የሚሄደው ፎር ዳይሜንሽን ላይ ስትገቡ ግን እናንተ ናችሁ ከውስጥ ወጣችሁ ሁለተኛ ሰው ትሆኑና ተመልካች ነው የምትሆኑት ነገሮችን ማድረግ ቀድማችሁ ማየት የምትፈልጉበት ቦታ መሄድ በቃ መንፈስ ትሆናላችሁ እያልኳችሁ ነገር ግን በስሪዲ ያሉት እናንተን አያዋችሁም አይገነዘቧችሁም አይረዷችሁም ምናልባት መንፈስም ምናምን የምንላቸው እንዲህ በፎር ዳይሜንሽን ውስጥ ስላሉ ይሆናል ያልተገነዘብናቸው እንዲህ የማይታዩን ማለት ነው ስለዚህ አሁን ላይ የዚህ ቲዮሪ ይቆይና ይሄ ፎር ዳይሜንሽን በእኛ ቀድመን ፍሎ እያደረግን ወይም ተሰልበን በቃ ይሄን በመንፈሱ ደረጃ ወሰዱት በማይታይ ደረጃ ሆነ ነገሮችን በመናደርገው እሱ ይቅርን አሁን ይቀመጥና ይሄኛው ለምን የእናንተን ህይወትም ሁሉም ነገር አጉል ላይ ያደርገው ስለሚችል የዚህኛውን ልንገራችሁ ከእናንተ ታይሙ ቀድሞ እንዲሄድ ወይም እናንተ ከታይሙ ከእናንተ ወደኋላ እንዲመለስ እናንተ ባላችሁበት እየኖራችሁ ባላችሁበት እየሆናችሁ እንዲሆን ለማድረግ ጊዜዎቹ ሁሉም ነገር ከእናንተ ቀድሞ ወይም ከእናንተ ወደኋላ ተመልሰው እንዲሄዱ ለማድረግ
እናንተ ከግራቪቲ መላቀቅ ወይም ከግራቪቲ መራቅ አለባችሁ ማለት ወይም ግራቪቲ ላይ ሰባችሁ የሚችል ውስጥ ወይም እንቁላል የሚመስል ቅርጽ ውስጥ መግባት አለባችሁ። እንቁላል የሚመስል ቅርጽ ውስጥ ያልኩት እንደ ቅርጽ አይነት ነገር ዓለም ላይ ተሰርቶ የሚያስፈልጋቸው ነገሮች ኬሚካሎች ናቸው ማለትም ግራቪቲ ላይሰብባቸው ግራቪቲ ላይረዳቸው የሚችሉ ነገሮች ግራቪቲ የሚተዋቸው ማይሰባቸው ማይነካቸው ነገሮች አሉ። እንደዚህ አይነት ያላቸው ሜታል ወይም ቅርጾች እቃ ይሰራና እዛ ውስጥ የሰው ልጅ ይገባል ማለት ነው። ከዛ በኋላ ይህ እቃ በሆነ ያክል ፕሬዠር ወይም በሆነ ያክል ፍጥነት ማስኬድ ነው ወይም በቃ ስፒድ ነው ቬሎሲቲን የሚወስነው ከዛ በኋላ ያለው ነገር ግን ስፒዱ ወይም ግራቪቲው እንትኑ ፕሬዠሩ ሊሆን የሚገባው ወደ ላይ ነው። ነገሮቹ ፍጥነቱ ሊሄድ የሚያስፈልገው ወደ ላይ ብቻ ነው። ለምን አንድን ጊዜ ልንርቀው ወይም ልናመልጠው የምንችለው ወይም ልናንቀራፍፍ ወይም ከሱ ቀድመን ልንሄድ የምንችለው ስንርቅ ነው። ወደ ላይ ስንወጣ ነው። ወደ ላይ ሲሄድ ብቻ ነው አንድ እቃ ወይም አካል ደግሞ ዓለም ላይ ከሄድን ግራቪቲ ተመሳሳይ ነው፣ አይቀየርም። ታይምም በሆነ ኢኳል መንገድ ነው የሚሄደው። ስለዚህ አሁን ላይ የሆነ እቃ ውስጥ እናንተ ስትገቡ የሆነ ኬሚካል ግራቪቲ የማይስበው አካል ውስጥ ወይም ቁስ አካል ውስጥ ስትገቡ እኛ ወይም የሰው ልጅ ወይም ነገሮች በሙሉ ከእናንተ ቀድሞ ይሄዳሉ ማለት ነው። እናንተ ሳይታወቃችሁ ሳትሄዱ ግን እናንተ ከዛ ታይም መፍጠን ወይም መራቅ አለባችሁ ማለት ነው። ስለዚህ ይህ እቃ ግዴታ ዓለም ላይ ወይም ከእናንተ እኩል መሆን የለበትም፣ እናንተ ጋር መቀመጥ የለበትም ማለት ነው። ወደ ላይ መውጣት አለበት። ወደ የተወሰነ አለው ታይም ገደብ አለው። ከዚህ እስከዚህ ለራቀ በዚህ ያክል ፍጥነት ይለያያል። በእንደዚህ አይነት ጊዜ ሲቆይ ይባላል። ለምሳሌ እዚህ ያለው 1 ሰከንድ ሲሄድ እዛ ደግሞ 0.5 ገና ሰከንድ ሊሆን ይችላል። ወይም 0.5 ሰከንድ ሊሆን ይችላል ማለት ነው። እንደ ርቀቱ ይለያያል። ነገር ግን ከግራቪቲ ስትለያዩ ያለው የጊዜ መጠን አለ። ጊዜን ምን ያክል መቅደም እንደምችሉ የሚያሳይ ነገር አለ። ስለዚህ አንድ ግራቪቲ ላይነካችሁ የሚችል ቦታ ስትሆኑ፣ ግራቪቲ ሊስባችሁ የማይችል ቦታ ስትሆኑ፣ በነገራችን ላይ ግራቪቲ ፕሬዠርን ግራቪቲ አይስበውም። ከዓለም ላይ ከሆነ ያክል ከፍታ በኋላ ከራቃችሁም ግራቪቲ አይስባችሁም ማለት ነው። ስለዚህ የሆነ ቅርጽ ውስጥ የሆነ እቃ ውስጥ እንደዚህ አይነት እቃ ውስጥ ትገቡና እዚሁ ስትሆኑ ያለው የተወሰነ ጊዜ አለ የምትርቁበት ከሰው ልጆች ማለት ነው። እኛ ነገሮች በሙሉ ቀድሟችሁ ይሄዳል፣ እናንተ ግን እዛው ባላችሁበት ትሄዳላችሁ ማለት ነው። ወይም ከእናንተ ርቀው ይሄዳሉ፣ እናንተ ባላችሁበት ትቀራላችሁ ማለት ነው። ስለዚህ ይሄ የግራቪቲ የመሳብ ፍጥነቱና እናንተን የመተው የመልቀቅ አኳኋኑ ይሆናል ማለት ነው። ስለዚህ እቃ ውስጥ ከገባችሁ በኋላ እናንተ ወደ ላይ በጣም በራቃችሁ ቁጥር ከእናንተ ታይም እናንተ እየቀደማችሁ ትሄዳላችሁ ማለት ነው። ስለዚህ ከእናንተ በኋላ ወደፊት በጣም ሄዳችሁ ነገሮችን ማየት ትችላላችሁ ማለት ነው። ዓለም ላይ የተካሄደውን በኋላ በፊት የተደረገውን ደግሞ ማየት በጣም ግራቪቲ ስበት ወዳለበት አካል ወይም ቅርጽ መሄድ አለባችሁ ማለት ነው። ይህ ምንድነው? ግራቪቲ በማግኔት ይወከላል። አንድ ስበት ወዳለው ነገር ውስጥ ትገቡና እኔ ያሰብኩት ሁለት አይነት ማግኔት አለ። ሜታል በጣም በግራቪቲ ስለሚሳብ በጣም በስበት ውስጥ ሳይነካካ ይቀርና እዛ ውስጥ በጣም ወደታች ይለቀቃል። ወደ ግራቪቲው በጣም ወደሚስበው ማለት ነው። እዛ ጋር ሲሄድ ታይም በጣም የመንቀራፈፍ እድል አለው። 1 ሰከንድ እዚህ ስናልፍ በታች 2 ሰከንድ ሆኖ ሊሆን ይችላል። አያችሁ የሚሄደው ግን በጣም ነው የሚፈጥነው ወደታች ባጭሩ። በጣም የሚፈጥነው ግን ለሱ ነው እታች ላለው ነው። ላይ እኛ ገና እንዳለ ነው እሱ አርጅቶ ሊመጣ ይችላል ማለት ነው ታች ያለው። ወይም ደግሞ
ወደ ህፃነት እኛ የበፊታችንን ነገሩ እሱን ለማድረግ ያንን የፎር ዳይሜንሽን ህግ መጠቀም ያስፈልገናል። እሱኛውን እሰራላችኋለሁ በሌላ ቪዲዮ። ወደኋላ ለመመለስ ለምን ሪያሊቲ ስለሆነ ወደፊት ብቻ የሚሄድ ነገር ስለሆነ ወደኋላ ነገሮችን አሁን ወደ ማንቀራፈፍ ወይም ወደ ማፍጠን እንጂ ነገሮችን ወደኋላ ለማስኬድ የዚህኛውን በዚህ ጋር ያልኳችሁ ቅድም የፎር ዳይሜንሽን ያለመታየቱን ማድረግ አለብን ማለት ነው። ከኛ ተነጥለን ነገሮች እንደ ጋለሪ የተዘረጋ መስመር ውስጥ እንደማየት ወይም እንዳለማየት የማድረግ ነገር ይኖራል። ፈጣሪ ካሳካው ደግሞ እኛ ወደኋላ ተመልሰን ነገሮችን የማድረግ የመንቀሳቀስ ነገሮች ሊኖሩ ይችላሉ። እኛ እዚህ ብንሞትም እንኳን የበፊታችን ላይ ኖረን እንደ አዲስ እዚህ ልንደርስ እንችላለን ማለት ነው። ስለዚህ ምን አልኳችሁ የዚህኛው ጋለሪ ነው። አሁን ላይ ባለው አመለካከት ጋለሪ ውስጥ ስትገቡ እንዴት ነው ቪዲዮአችሁን ትመርጣላችሁ አይደለ? መቀየር ግን አትችሉም። ኤዲት ታደርጉታላችሁ። ኤዲት ካደረጋችሁት ያ የቪዲዮ ማንነት ሌላ ይሆናል። ተቀይሯል አይደል? ይቀየራል ማለት ነው። ስለዚህ ኤዲት የተደረገው ቪዲዮ ነው ያ የሚሆነው። አዲስ ሌላ ቪዲዮ ነው ተሰርቷል ማለት ነው እንደዛ የሚሆነው። ስለዚህ አሁን ላይ ባለው አካሄድ በዚህ ጋር ያልኳችሁ ፎር ዳይሜንሽን ወደኋላ ወደፊት ተመልሳችሁ ነገሮችን ማየት መመልከት ነው የምትችሉት። ነገር ግን እዚህ ጋር የሚጨመረው አሁን ላይ እኛ ስለማንረዳው እንጂ የሚጨማመሩ ነገሮች አሉ። በቃ መንፈስ ነው የምንሆነው ብላችሁ አስቡት። በሪያሊቲ በትክክለኛ ጭንቅላት አስቡትና ነገሮቹ ሁሉ ወደ የምንፈልጋቸው ማድረግ እንችላለን። ነገር ግን አሁን ላይ ባለው የተደረጉትን ነገሮች ብቻ ነው ማየት የምንችለው። እና በቃ የምንፈልገው ታይም ጋር መሄድ እንችላለን በአንዴ ነገሮችን የምንፈልገው ሰው አካል ውስጥ መግባት እንችላለን። የምንፈልገው ማየት እንችላለን። የምንፈልገው ማድረግ እንችላለን። ነገር ግን መንቀሳቀስና መምረጥ ወይም እኛ እዛ ላይ መንቀሳቀስ የምንጀምረው እዚህ ያለነው አካል ስንሞት ነው። እዚህ ያለነው አንሰራም። በቃ ኢምፒቲ ኢረር ነው የምንሆነው እዚህ። ለምን መስመሩ ነው ካልኩሌሽን ህጉ ተሰብሯል ወይም ተወግዷል። በቃ ከሽፏል፣ ጠፍቷል ማለት ነው። ስለዚህ መመለስ አንችልም። ተመልሰን የበፊታችንን እኛ ካንቀሳቀስነው እዚህ አንኖርም፣ እንሞታለን። ለምን ይጠፋል? እዛኛው ላይ ህይወት ጀመርን። ኤዲት አደረግነው ቪዲዮአችንን፣ ህይወታችንን ኤዲት አድርገነዋል ማለት ነው። ስለዚህ ወደኋላ እና ወደፊት ነገሮችን ማድረግ እንችላለን። ነገሮችን ሁሉ የምንፈልገውን ነገር ማድረግ እንችላለን መሰለህ። በአንድ ቦታዎች ላይ ነገሮች ጋር መሄድ፣ ሰው ውስጥ ገብተን እንዲቀሳቀስን ሰውን ማንቀሳቀስ፣ የሰውን ህይወት በአንድ ገብተን ማየት፣ ያን ሰው ማንቀሳቀሱም ወደፊት ያለውን ህይወት መግደል እንችላለን። አሁን ያለውን ሰው መግደል እንችላለን። በፊቱን አድርገን ያንቀሳቀስነው ማለት ነው። ወይም ነግረነው አሳውቀነው ፎር ዳይሜንሽን ላይ ወደኋላ ተመልሼ ቢነቃ እንደዛ ብትሉት አሁን ከፊት ያለው ሰው ይጠፋል ማለት ነው። ከዛ ከኋላ ከእናንተ እኩል ይኖራል ከዛ ከነገራችሁበት። ለምን ህይወቱ ይደረጋል። ስለዚህ አሁን ላይ ግን የዚህኛውን ልታውቁ የሚገባው ጋለሪ ነው። እናንተ ነው የምትመርጡት። ጋለሪያችሁን፣ ቪዲዮአችሁን እናንተ ነው የምትመርጡት። ህይወታችሁ ማለት ነው። ህይወታችሁ እናንተ ነው የምትመርጡት። ኤዲትም ማድረግ ትችላላችሁ። ኤዲት ግን ማለቴ ለእናንተ ለበፊታችሁ እናንተ ማንቀሳቀስ ማለት ነው። የተጻፈለት የኖራችሁት ህይወት አለ። እሱን ስታንቀሳቅሱት ኤዲት ብዬ ነው የሰየምኩት። ኤዲት ስታደርጉት ነገሮች ይከሽፋሉ በቃ። ከዛ በኋላ እዛው ነው የምትቀጥሉት ማለት ነው። በዛ ህይወታችሁ የምትኖሩ ለምን አንቀሳቅሳችሁታል፣ ቀይራችሁታል የህይወቱን መስመር። ስለዚህ አሁን ላይ ያለው ህይወት አይኖርም ማለት ነው። በበፊቱ ግን እሱ አሁን ወደ ኋላ ተመልሳችሁ ስታደርጉት ወደፊትስ አሁን ላይ አወቅን ፎር ዳይሜንሽን። ስለዚህ ወደፊት ሄደን እንዴት ነው ነገሮችን የምናደርገው የሚለው ነው። ልብ ብላችሁ ከሆነ የወደፊታችን እኛ አልተጻፈም ገና ወይም አልተደረገም። አሁን ላይ ነክተናል ደግሞ እኛ ፎር ዳይሜንሽን ታይም እንደሆነና ወደፊትም ቀድመነው መሄድ እንደምንችል ወደኋላም አዘግይተን ወይም ወደኋላ መሄድ እንደምንችል አይተናል። ነገር ግን ታይሙ ባለበት ነው የሚሄደው። እኛ ማዘግየት ወይም ማስቀረት አንችልም። እዚህ ጋር ግን ማዘግየትና ወደኋላ ማስኬድ መንቀራፈፍ ነው። መመለስም ወደፊትም መሄድ አንችልም። እኛ ባለንበት ነው የምንሆነው። ነገሮቹ ጊዜያቶቹ ግን ይንቀራፈፋሉ። በጣም እየተንቀራፈፉ ይሄዳሉ አሁን ከነበርንበት ወይም ደግሞ በጣም እየፈጠኑ ይሄዳሉ ማለት ነው። ግን እኛ ባለንበት ህይወት ስለዚህ ግን የወደፊቱ እኛ ነው የምንሆነው። ጊዜውን ወደኋላ እንመልሰዋለን፣ ወደፊት እንሄዳለን ማለት ነው።
እኛ ባለንበት አንሄድም፣ እንቀራፈፋለን። ስለዚህ ወደፊታችሁ ለማድረግ ደግሞ አሁን ላይ የምታደርጉት ፊውቸራችሁ መሆኑን አስቡት። ፊውቸራችሁን አሁን ላይ እያደረጋችሁት ያላችሁት ቀይሩት። እንደምትፈልጉት ነገር አድርጉት። እንደምትፈልጉት ሆኖ አድርጉ። ይሄ ፊውቸራችሁ እያደረጋችሁት ያለው ፊውቸር ያላችሁት ውስጥ ናቸው። አሁን ላይ ቅድም ያወራሁት አሁን አልፏል፣ ቀረ በቃ። የበፊቱ መቀየር የምችለው ነገር ነው ወደኋላ ተመልሼ። አሁን ላይ ግን እናንተ አሁን አውቃችሁታል። ታይም ዳይሜንሽን ላይ እየተቀደማችሁ እንደሆነ፣ ጥገኛ በታይም እና በግራቪቲ እንደሆናችሁ አስራወቃችሁት እና ወደፊትም ሄዳችሁ ነገሮችን ማድረግ እንደምችሉ ስለምታውቁት አሁን ላይ ፊውቸሩ እናንተ ናችሁ ብላችሁ አስቡት። የወደፊቶቹ ወይም ፊውቸሮቹ እናንተ ናችሁ። ስለዚህ አሁን ላይ ማድረግ ትችላላችሁ። ነገሮችን አድርጉት።